ተፈርዶበት ማረሚያ እንደተወረወረ ነፍስ በላ ከአዲስ አበባ መውጣት አልቻልን። ታመናል። የቤተሰብ ናፍቆት ሊጠፋን ነው። ደፍረን አንሄድም። ደፍረን እንዳንሄድ ደግሞ ከኛ ቀድሞ የጀገኑት በየፌርማታው የታገቱ ብር ይጠየቅባቸዋል። ቤተሰብ የደም እንባ ያነባል። የሚመለከታቸው አካላትን ምላሽ አይሰጡንም ይላል አንድ የከተማው ነዋሪ። አንድ መረጃዎች ነን። እንደ ወተት የነጣና እውነት የሆነ መረጃ ብቻ እናደርሳችኋለን። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግም አበርቱን። ዜጎች በነጻነት መንቀሳቀስ የማይችሉበት ከሆነ መንግስትም መሰረታዊ የሆነ ቅቡልነቱ ያጣል። ዛሬ ኢትዮጵያ መሪዎቿ በሰማይ በነጻነት የሚጓዙባት፣ ተመሪዎቿ ደግሞ ከታች የተገደቡባት፣ በእንቅስቃሴ የተከፋፈለች ሀገር ሆናለች። ከቅርብ ሳምንታት ወዲህም ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የብልጽግና ባለስልጣናትም እንዲህ የረጅም ጊዜ ቅርብ ወዳጆች ጠቅላይ ሚኒስትሩ ገበታ ለሀገር ፕሮጀክት የተገነቡትን እና በኢትዮጵያ ሩቅ አካባቢዎችን የተበተኑ የቅንጡ ሪዞርቶችና ቅርሶች ቦታዎችን በተከታታይ የጎበኙ ይገኛሉ። ይህ ለሀገር ገበታ ተነሳሽነት እንደ ሀገር እንደ ሀላላ ኬላ ሪዞርት፣ ጎርጎራ ኢኮ ሪዞርት እና በቅርቡ የተጠናቀቀው የሶፍ ዑመር ሎጅና ዋሻ ፕሮጀክት ያሉ ቅንጦት ሪዞርቶችም ያካተተ ነው። እነዚህ ፕሮጀክቶችም የተፈጥሮና ታሪካዊ ሀብቶች ወደ ዓለም አቀፍ መዳረሻዎችን ለመቀየር ብቻ ሳይሆን የኢትዮጵያውያን ሀገራቸው እንዲያውቁ እንደ ትልቅ ዕድልም ተደርጎ ተወስደዋል። በመርህ ደረጃ እነዚህ ፕሮጀክቶችን ኢኮቱሪዝም ማህበረሰብ ማጎልበት ጋር ለማጣመር የታቀዱም ናቸው። በተግባር ግን የትወናና ብሔራዊነት ማሳያ መድረክ ሆነዋል። ይህ በጥንቃቄ የተቀናበረ የአንድነትና የብልጽግና ትዕይንት በገዛ ሀገራቸው በነጻነት መንቀሳቀስ ከማይችሉት በሚሊዮን የሚቆጠሩ ኢትዮጵያውያን የዕለተ ተዕለት ሕይወት ጋር ከፍተኛ ሁኔታ የሚቃረን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም ጥቅምት 18 ቀን ለሕዝብ ተወካዮች ምክር ቤት በሰጡት ምላሽ ማብራሪያ ወቅትም እኛ የምንመራው እንደ ታክሲ ሹፌር ሳይሆን እንደ አውቶቡስ ሹፌር ነው ሲሉ በመግለጽ ኢትዮጵያውያንን በመንግስታቸው ቀጥተኛ ቁጥጥር ስር ያለ አውቶቡስ አድርገው አቅርበዋል። ይሁን እንጂ አገላለጻቸው ከበርካታ ኢትዮጵያውያን ማለትም ከጭነት ተሽከርካሪ ሹፌሮች፣ ከነጋዴዎች፣ ከተማሪዎች እና ከታካሚዎች እውነት ጋር በሚያሳዝን ሁኔታም የሚቃረን ነው። በዚህ የመሪነት መንገድ ስር የኢትዮጵያ ትራንስፖርት መረቦች የፍርሃት የዝርፊያና የእንቅስቃሴ ገደብ ቀጠናዎችም ሆነዋል። ባሳለፍነው መስከረም ወር በጠቅላይ ሚኒስትሩ ጸጥታ ተቋማት መሪዎች በስብሰባው በሀገሪቱ መንገዶች ላይ እየተባባሰ የመጣው ዝርፊያና እገታ ሁኔታም ተወያይተዋል። ከውይይቱ በኋላም በይፋዊ የሆነ መግለጫቸው የህዝብና የእቃዎች እንቅስቃሴ ለኢትዮጵያ ብልጽግና ወሳኝ መሆኑ አስገንዝበው በተለያዩ ቦታዎች የሚከሰቱ ዝርፊያዎች፣ እገታና ችግሮች ለመቆጣጠር በጸጥታ ኃይሎችና በህዝብ መካከል የተሻለ ቅንጅት እንዲኖር ቃል ገብተው ነበር። ይህ የሚደነቅ ቢሆንም ቀውሱ ግን አሁንም ይበልጥ ጨምሯል። በኢትዮጵያ ዋና ዋና የንግድ መንገዶች መስመሮች በተለይም በአማራና በኦሮሚያ ክልሎች ጥቃቶችን፣ የሰው እገታ፣ የመንገድ መዝጋት የዕለት ተዕለት ክስተቶች ሆነዋል። በአማራ ክልል በግንቦት ወር 2017 በሁለት ሳምንት ውስጥ ብቻም ከ30 በላይ ተሽከርካሪዎች መታገታቸው የአሽከርካሪዎች ማህበር አስታውቆ ነበር። በሌሎች አካባቢዎች ደግሞ በደርዘን የሚቆጠሩ ተመሳሳይ ክስተቶች ተመዝግበዋል። በርካታ መንገዶች በአንድ ጊዜ ለቀናት ወይም ለሳምንታት ተዘግተው ይቆያሉ። በመንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮም በቅርብ ጊዜ የጥናት ግኝት መሰረትም የመንገድ መዘጋት፣ የሰዓት እላፊ ገደብና ሰፊ የሆነ ጸጥታ እጦት በርካታ ክልሎች እንቅስቃሴ በከፍተኛ ሁኔታም ገድበዋል። ይህም ንግድ፣ የቤተሰብ ግንኙነትና የዕለት ተዕለት ኑሮ ያዳከመ ትራንስፖርት ደህንነት ስር ወድቀት ነው ብለዋል። ቀደም ሲል የገቢዎች ሚኒስቴር የጉምሩክ ኮሚሽን ኃላፊዎች በፓርላማ ፊት ቀርበው በመቶዎች የሚቆጠሩ ህገወጥ የፍተሻ ኬላ በኦሮሚያ ውስጥ በክልል ባለስልጣናትና በሌሎች ቡድኖች አማካኝነት ስራ ላይ እንዳሉ አምነዋል። ኬላው መደበኛ ያልሆነ ክፍያ ለመሰብሰብ እንደሚያገለግሉም ገልጸዋል። ይህ ፌዴራል መንግስቱ በራሱ ዋና መንገዶች ላይ ያለው እንቅስቃሴ ቁጥጥር አጥቷል በማለትም ያስችላል። ባለፈው ዓመት በሚያዝያ ወር ላይ ይፋ የተደረገው የንግድና ቀጠናዊ ትስስር ሚኒስቴርና ትራንስፖርት ሎጂስቲክ በሚኒስቴሩ የጋራ ጥናት ለወጣቶች የስራ ዕድል በሚል በክልል ፖሊስ ሚሊሻ መዋቅሮች 237 ህገወጥ ኬላዎች መቋቋማቸው አመላክቶ ጠቅላይ ሚኒስትሩ የተጠቀሙበት የአውቶቡስ ሹፌር ምሳሌያዊ አነጋገርም አንድነት የማነሳሳትና ትኩረት ያደረገ መመሪያ ያጠናከረ አቅማቸው ለመወከል የታሰበ ቢመስልም የኢትዮጵያ መንገድ ላይ ሲያሽከረክር የሚውሉ ሰዎች የሚኖሩበት እውነታ ግን ከዚህ የተለየ ታሪክን ያሳያል። ይህ የተለየ እውነታ ለመረዳት የሹፌሮች ድምፅ ከሚባለው ታዋቂ የማህበራዊ ሚዲያ ቻናል የተሻለ ቦታ የለም። ይህ ቻናል የጭነት ተሽከርካሪዎች የሹፌሮች በስራ ላይ ስለሚገጥሟቸው የሰዓት ገደብ እስከ በሚሊዮን የሚቆጠሩ የቤዛ ክፍያ ጥያቄዎች፣ እስራት፣ ድብደባና የማያቋርጥ መስተጓጉሎችም የሚነገርበት ነው። ለአሽከርካሪዎችም የአንዳንዱ ጉዞ ጥቃትና የዝርፊያ ቁማር ነው። ገዢው ልሂቃን በታጠቁ አጃቢዎችና በሄሊኮፕተሮች በረራዎች ወደ ሶፍ ዑመር ዋሻዎችን በማምራት የፎቶ ሲነሱ ግን መንቀሳቀስ አቅቷቸው
ወይም አዲስ ኢኮሎጂ ሲመርቁ የአገሪቱ ሸቀጦች ሰዎች ከቦታ ወደ ቦታ የሚንቀሳቀሱ አሽከርካሪዎች ግን መንቀሳቀስ አቅቷቸው ለአደጋ የተጋለጡ ወይም እየተዘረፉ ይገኛሉ። የአንድነትና አገር የማወቅ መንቀሳቀሱን በሚወስድ መንግስትና መንቀሳቀሱን ባልቻሉ በሚሊዮን የሚቆጠሩ ህዝቦቿ መካከል ካለው ሁኔታ ጋርም የተቃረነ ነው። ብልጽግና ፓርቲ ቅርሱን ጉብኝት እና የቱሪዝም ዘመቻዎች የተቀናበሩ ትርኢት ብሔራዊ መገለጫዎች ናቸው። የኢትዮጵያውያን እንደገና ማወቅ የተሰኘ ትዕይንት ደህንነቱ የተጠበቀና ለመንቀሳቀስ ምቹ ሁኔታ አለ ብሎ ያስባል። ይሁን እንጂ ይህ በጥቂቱ ቱሪዝም እንቅስቃሴና የመሰረታዊ እንቅስቃሴ መካከል ያለው ልዩነት ያሳያል። ነገር ግን በነጻነት የመንቀሳቀስ መብት ጥቂቶች ብቻ የተሰጠ መብት ሳይሆን ሁሉም የሲቪክ ኢኮኖሚ መብቶች የሚመሰረቱበት መሰረት ነው። የኢሰማኮ ግኝቶችና በዚህ ህትመት እንዲሁም በሌሎች ሚዲያዎች የዘገቡ ማለቂያ ያላቸው ሪፖርቶች እንደሚያሳዩት በሀገሪቱ በርካታ አካባቢዎች የመንገድ ጉዞ ከጊዜ ወደ ጊዜም ደህንነቱ እየቀነሰ በመሆኑ መንግስት ጸጥታ ኃይሎችና በታጠቁ አካላት እንዲሁም ከህገወጥ ክፍያ እንቅስቃሴ እየተገደቡ ይገኛሉ። መንግስት ደህንነቱ የተጠበቀ እንቅስቃሴ ማረጋገጥ ሳይችል ሲቀር እንቅስቃሴ ለጥቃት ተጋላጭ ሲሆን ዜጎች የተገደቡ ይሆናሉ። በቀላል አገላለጽ የአንድ መንግስት ቅቡልነት የሚለካው በሎጂዎች የቅንጦት ሁኔታ ወይም አገር ማወቅ በሚል ጉዞዎች ትዕይንት ሳይሆን ዜጎችን በገዛ ሀገራቸው ውስጥ በነጻነት ደህንነት ተጠብቆ መንቀሳቀስ እንዲችሉ ማድረግ ነው። ከትዕይንት ወደ ተጠያቂነት ገዢው ፓርቲ እውነት በየጊዜው እንደሚናገረው ህዝቦቿ ሸቀጦች እንቅስቃሴ ኢትዮጵያ ብልጽግና ወሳኝ ነው ብሎ የሚያምን ከሆነ ንግግር ወደ እውነተኛ እርምጃ ሊለውጥ ይገባል። ይህም ህገወጥ የፍተሻ ኬላዎችን ማስወገድ፣ በትራንስፖርት ኮሪዶሮች ላይ ቁጥጥር እንደገና መመስረት፣ ለሹፌሮች መንገደኞች ደህንነት እና የህዝቡን ያለ ፍርሃት መጓዝ መብትም መመለስ ያካትታል። ይህም ማድረግ እስካልቻሉ ጠቅላይ ሚኒስትር እያሽከረከርኩ ነው የሚሉ የተረካ አውቶቡስ በምናብ ማስገሟን ትቀጥላለች ይሆናል እንጂ በገሃዱ ዓለም ቆማለች። ገዢው ልሂቃን በታጠቁ አጃቢዎች በሄሊኮፕተርና በካሜራዎች የታጅበው ሰማይ ላይ ሲንሸራሸሩ በሚሊዮን የሚቆጠሩ ደግሞ በኬላዎች አጋቾች በፍርሃት ምክንያት መንቀሳቀስ አለመቻላቸው ማስታወስ የእኛ ግዴታ ነው። እንደ ሀገር ወደፊት ለመምራት መሪዎች በመጀመሪያ እያንዳንዱ ዜጋ በውስጧ መንቀሳቀስ መቻሉ ማረጋገጥ አለባቸው። ከዚያ ያነሰ ማንኛውም ነገር ትዕይንት ነው። በእንቅርት ላይ ጆሮ ደግፍ እንደሚሉት የሀገሪቱ የውስጥ ቀውስ ግሎ ነዶ ሳለ ከውጭ ሀገራት ጋር አይንና ናጫ የሆነው የብልጽግና ፓርቲ ከሰሞኑ ጠቅላይ ሚኒስትር ንግግር የግብፅና የኤርትራ አንጀት ማቁሰሉ አይዘነጋም። ቸር ወሬ ያሰማን። እናመሰግናል።